እንዴት ናችሁ? ያው እንደምታውቁት ሰባተኛው ሀገራዊ ምርጫ በስኬት እና በድል ተጠናቋል ማለት ነው። የድምጽ ቆጠራው ደግሞ ሲጠናቀቅ የትኛው ፓርቲ እንዳሸነፈ የትኛው ፓርቲ ስንት ድምጽ እንዳገኘ ምርጫ ቦርድ የሚያሳውቅ ይሆናል ማለት ነው። ነገር ግን ወደ ኋላ መለስ ብዬ ይህ ሰባተኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። መንግስት ብዙ ነገሮችን ህዝብ ስጋት ውስጥ ላለመክተት ኮሙኒኬት ስለማያደርግ ነው እንጂ በጣም ብዙ ቦታ ብዙ ቦምቦች እየተለቀሙ ነበር። ንጹሃን ላይ የተቃጣ በጣም በርካታ ጥቃቶች የታሰቡትን መንግስት ማክሸፍ ችሏል ማለት ነው። በዚህ ደግሞ በጣም የተናደዱ በዚህ የተበሳጩ ይሄ ምርጫ እንዳይካሄድ በጣም ብዙ ነገር ከውስጥም ከውጭም አቅደው ሲሰሩ የነበሩ አካላት የዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው ማለት ነው። አርሲ ላይ የተፈጠረው ሁኔታ የታጠቀው ኃይል እንግዲህ በተደጋጋሚ ምርጫው እንዳይካሄድ በጣም ብዙ ዛቻ ሲያደርግ ነበረ። እንዲሁም ደግሞ በጣም ህዝብ ሞቶ እንዳይመርጥ ሲያስጠነቅቅ ነበር። ህዝብ ግን ይሄንን ሊሰማ አልቻለም። ህዝብ መንግስት ይፈልጋል። ህዝብ ጠንካራ ስርዓት እንደሚፈልግ በይፋ አሳይቷል ማለት ነው። አንዳንድ ቦታ ጋር ተኩስ እየተሰማ የተኩስ ድምጽ እየሰሙ ሳይበተኑ በጽናት ምርጫውን መምረጥ ችለዋል ማለት ነው። እንግዲህ አርሲ ላይ የታጠቀው ኃይል እርምጃ ለመውሰድ ወደ ከተማ ገብቷል። ወደ ከተማ ሲገባ ንጹሃን ላይ እርምጃ እንዳይወሰድ ሲከላከሉ የነበሩ ሚሊሻዎች ጥቃት ደርሶባቸዋል ወይም ተሰውተዋል ማለት ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፈዋል። ከ9ኙ 3ቱ ንጹሃን ነበሩ፣ በዛ አካባቢ ላይ የነበሩ ናቸው። አንድ ሙስሊም ነው የነበረው ማለት ነው፣ የእስልምና ሃይማኖት ተከታይ ነው። 2ቱ ሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። እንግዲህ ይሄንን መረጃ ሳያጣሩ ማን ነው የሞተው እነማን ናቸው ታውቃላችሁ ወይ ትክክለኛ መረጃ አግኝታችኋል ወይ ሲባል ተብሎ ቢጠየቁ መልስ የሌላቸው አካላት ግን ጉዳዩን ወደ ሃይማኖት ለመውሰድ ምክንያቱም ህዝብ ውስጥ ሴንሲቲቭ የሆነውና ሰዎች መቋቋም የማይችሉት ጉዳይ አንዱ የሃይማኖት ጉዳይ ስለሆነ በፍጥነት ወደ ሃይማኖት በመውሰድ የሌሎችን ደምና ህይወት ሌሎች የከፈሉትን ዋጋ በጣም በማሳነስ ጉዳዩን እነሱ ለሚፈልጉት ወይም ለተዘጋጁበት የፖለቲካ ዓላማ ሊያውሉት ጥረት አድርገዋል ማለት ነው። እንግዲህ እዛ አካባቢ ያለውን ሁኔታ ማጣራት ይቻላል፣ መጠየቅ ይቻላል። ሲመጡ በዛ ሰዓት ላይ ቤተክርስቲያን አቃጥሏሉ፣ ጤና ጣቢያ አቃጥሏሉ፣ የታጠቀው ኃይል ማለት ነው። እንዲሁም ደግሞ የቀበሌ ጽህፈት ቤት አቃጥሏሉ ማለት ነው። እንዲሁም የነዋሪዎችን ቤቶች አቃጥሏሉ ማለት ነው። እነሱ ታርጌት ያደረጉት ኢትዮጵያ ላይ አመጽ የመፍጠር ፍላጎታቸውን ያገኙት ቦታ ጋር የቻሉት ቦታ ጋር ጥቃት የመፈጸምና ሰላም የማደፍረስ ዓላማ ነበር የያዙት ማለት ነው። እዚህ ያለው ኃይል ደግሞ ከተማ ውስጥ የሚኖረው ምን እንደተፈጠረ እንዴት እንደሆነ ሳያቅ ወይም ሙሉ መረጃ ሳይኖረው ጉዳዩን የሃይማኖት ጉዳይ አድርጎ ሚዲያ ላይ ለማራገብ ጥረት ሲያደርግ እያየን ነበር ማለት ነው። እውነታውን ማረጋገጥ መቻል ያስፈልጋል። ምንድነው የተፈጠረው ማለት ስናዝን ደግሞ ምናዝነው ነፍስ ሁሉም ሰው ተመሳሳይ ነፍስ ነው አይደል የያዘው? የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ህይወት አይደለም ወይ የያዙት? እነዚህ ሰዎች እኮ ልጆች አላቸው፣ ቤተሰቦች አላቸው፣ አባት እናት አላቸው፣ የሚጠብቃቸው ማህበረሰብ ዘመድ አላቸው። ልክ ሞት የፖሊስ ወይ ደግሞ የጸጥታ አካል ሲሆን የሚረክስበትና የሌላው አካል ሲሆን ደግሞ በጣም ከፍ ተደርጎ የሚወራበት መስተካከል መቻል አለበት። እውነት አዛኝ ልብ ካለን እውነት ሰውኛነት ተሰምቶ ለሰዎች የምናዝን ከሆነ ማዘን ያለብን ንጹሃንን ሲከላከሉ ንጹሃን ላይ ጥቃት እንዳይደርስ ሲከላከሉ ህይወታቸው ለሀገራቸው ለህዝባቸው ሲባል የተሰዉ ዜጎችንም ለነሱም ሀዘን ሊሰማን ይገባል የሚለውንና እነዚህ ሰዎች በተለይ ሚዲያ ላይ ያንን ሲያራግቡ የነበሩ አካላት እውነት ለንጹሃን አዝነው ነው ወይስ ደግሞ የፖለቲካ ትርፍ ፈልጎ ነው የሚለውን ኩዌሽን እንድታረጉ ያደርጋል። ይህንኑ መረጃ ለመስጠት ፈልጌ ነው። አመሰግናለሁ።